የዱባይ ንግድና የዱባይ ቢዝነስ እቃዎችን በቅናሽ ዋጋ እያመጡ የዱባይን የንግድ ቢዝነስ አጧጡፈውታል፣ እያተሙበት ነው። እናንተስ ዛሬ እስከመጨረሻው ድረስ ከኔ ጋር አብራችሁ ከቆያችሁ የዱባይ ንግድና የዱባይ የቢዝነስ ሚኒስተር ወይም ደግሞ በተለምዶ የሻንጣ ስራ የሚባለውን በደንብ አድርጌ የማስረዳችሁ ይሆናል። ዱባይ ሄዳችሁ ምን አይነት እቃዎችን ታመጣላችሁ? ምን አይነት የመነሻ ካፒታል ያስፈልጋችኋል? ምን እቃዎች ይመጣሉ? ወደ ዱባይ ለመሄድ ምን አይነት ፕሮሲጀሮችን ማሟላት አለባችሁ? ምን አይነት ፕሮሰስ ታልፋላችሁና እንዲሁም እያንዳንዱ ነገር ዱባይ ሄዳችሁ እቃዎችን በቅናሽና በማካፈያ የምታገኙት ከየት ነው? የስራው ሂደት ምን ይመስላል? ሚስጥራዊ አሰራሩ ተነግራችኋለሁ። በድጋሚ ከኔ ጋር አብራችሁን ቆዩ። ወደ ዱባይ ወደም ደግሞ ወደ ቱርክ ወደ ህንድ ወደ አሜሪካ ላይ ሄዳችሁ ለማምጣት በጉብኝት ሊሆን ይችላል፣ በንግድ ሊሆን ይችላል። ሄዳችሁ እቃዎችን ለማምጣት እንግዲህ ምን ያስፈልጋችኋል የሚባለው ልንገራችሁ። የመጀመሪያው ፓስፖርት ነው። ወደ ውጭ ሀገር ሄዳችሁ ለማምጣት ፓስፖርት ያስፈልጋችኋል። ከዛ በኋላ ደግሞ አሁንም ወደ ውጭ ሀገር ስትሄዱ ለምሳሌ እንዳልኳችሁ ወደ ዱባይ ስትሄዱ የወባ ምርመራ የሚባል ነገር አለ። ቢጫ ካርድ የሚሰጣችሁ ወይም ደግሞ የወባ ምርመራ መመርመር ይጠበቅባችኋል። እነዚህ ነገሮች በዋናነት ከተጠየቃችሁ በኋላ ስቴትመንት የሚባል ነገር አለ። በጣም ብዙ ሰዎች ግራ የሚገባችሁ ነገር አለ። እንግዲህ በአሁኑ ሰዓት ላይ የተፈቀደ የ96 ሰዓት የሚባል ወይም ደግሞ የአንድ ሳምንት ወይም ደግሞ የ8 ቀን የሚባል የ96 ሰዓት የሚባል ራሱን የቻለ ቪዛ አለ ማለት ነው። ይሄንኛው ቪዛ ለ8 ቀን ነው የሚያገለግለው። የባንክ ስቴትመንት ለዚህ አያስፈልጋችሁም። ባለኝ መረጃ መሰረት ከኤርፖርት ወይም ደግሞ ወደ ውጭ ሀገር ስትሄዱ እንደዚህ አይነቱ መረጃ አትጠየቁም። ከዛ በተረፈ ግን ከ96 ሰዓቱ በኋላ ለአንድ ወር ቆያለሁ፣ ለሁለት ወር ቆያለሁ፣ ለ6 ወር ቆያለሁ ወይም ደግሞ ለአመት የምትሉ ከሆነ ለቪዛችሁ ለዛ አይነት ጊዜ የሚያስፈልገው ከሆነ የባንክ ስቴትመንት ያስፈልጋችኋል። በአሁኑ ሰዓት ላይ እንዳጣራሁት ማለት ነው። ወደ ውጭ ሀገር ሄደው ሰዎች እንዳይቀሩ ወይም ደግሞ አንዳንድ ነገሮች እንዳይፈጠሩ እስከ 150 ሺህ ብር ድረስ ትጠይቃላችሁ ስቴትመንት ማለት ነው። ለመጓዝ ስንት ይፈጃል የሚለው ልንገራችሁ። ያ ለመጓዝ ማለት ትኬት ነው። እንግዲህ ትኬት ብዙ ጊዜ ሲባል የደርሶ መልስ ነው። ብዙ ጊዜ የሚያስቆርጧችሁ የደርሶ መልስ ትኬት በአሁኑ ሰዓት ላይ ባለኝ መረጃ መሰረት ከ90 እስከ 100 ሺህ ብር ድረስ የአየር መንገዱ አንዳንዴ ዝቅ ይላል ብሩ፣ አንዳንዴ ደግሞ ከፍ ይላል። ከዛ በተረፈ ግን ስለ ዱባይ ነው በነገራችን ላይ እያወራ ያለሁት። እዛ ደግሞ የተወሰነ ለአልጋ የምታወጡት ብር አለ። አጠቃላይ ሰዎች ሄደው የመጡ ሰዎች ትክክለኛ መረጃ የጠየቁት እስከ 120 ሺህ ብር የኢትዮጵያን ብር እንደሚያስፈልጋቸው በደንብ የተረጋገጠ መረጃ አለኝ ማለት ነው። ስለዚህ 120 ሺህ ብር ያስፈልጋቸዋል። ከዛ በኋላ ከውጪ ሄደን ስንመጣ ምን ያክል ኪሎ ያስፈልገናል? ከኢትዮጵያ ወደ ውጭ ሀገርም ወደ ዱባይ ይዛችሁ መሄድ ትችላላችሁ። ከዱባይም ደግሞ ወደ ኢትዮጵያ ይዛችሁ መምጣት ትችላላችሁ። እስከ ስንት ኪሎ ይፈቀዳል የሚለው ደግሞ ልንገራችሁ። በሻንጣ በአሁኑ ሰዓት ላይ ከውጭ ሀገር ይዘው የመጡ ሰዎች ከ69 እስከ 79 ኪሎ ድረስ እንደሚቻል ነው የነገሩኝ። በነገራችን ላይ ከ69 እስከ 79 ኪሎ ድረስ በሻንጣ ሊሆን ይችላል፣ በኪሎ ይዛችሁ የምትመጡት አለ። በሻንጣ ደረጃ ከሆነ እስከ 3 ሻንጣ የሚባል ትክክለኛ መረጃ ነው ያለው። ብዙ ሰዎች አይናገሩትም። በነገራችን ላይ ድብቅ አድርገው ነው የሚይዙት። 69 ኪሎ ደግሞ እስከ 79 ኪሎ ድረስ ይቻላል። ከዛ ፎሎውም የሚባል ደግሞ ራሱን የቻለ የሚያዝ አነስተኛ የሆነ ቦርሳ ወይ ደግሞ አነስተኛ የሆነ ያያዝ ሲስተም አለ። ፎሎውም የሚባለው እስከ 7 ኪሎ ድረስ ይቻላል። እስከ 7 ኪሎ ድረስ ይቻላል። ከዛ እስኪ ምን ናቸው ይዘው የሚመጡት የሚባለው ነገር ለምሳሌ ከዱባይ ሊሆን ይችላል፣ ከቻይና ሊሆን ይችላል፣ ከሌላም ቦታ ላይ የልጆች አልባሳት በብዛት ይፈልጋሉ። የልጆች አልባሳት እዛ በጣም በርካሽ የሚገኙ ናቸው። የልጆች አልባሳት ሽፎን ልብሶችን ወይም ደግሞ ለሽፎን የሚሆኑ ጨርቆችን፣ የሱፍ ጨርቆችን፣ ሂዩማን ሄር እንዲሁም ደግሞ የፀጉር ቅባቶችን ይዛችሁ መምጣት ትችላላችሁ። የኦንላይን እቃዎችን ይዛችሁ መምጣት ትችላላችሁ። የፀጉር መሳሪያ በአጠቃላይ ሌሎች በርካታ ነገሮች አሁን እንዳልኳችሁ ቶንዶስ፣ የቴስትራ ምናምን የምትሉት ነገሮች አሉ። ዞሮ ግን በአጠቃላይ የውበት መዋቢያ ወይም ደግሞ የፀጉር ቤት እቃዎችን በአጠቃላይ ይዛችሁ መምጣት ትችላላችሁ። የኮስሞቲክስ እቃዎችን ይዛችሁ መምጣት ትችላላችሁ። እንዲሁም ደግሞ ጫማዎችን ይዛችሁ መምጣት ትችላላችሁ። እንግዲህ ወደ ሀገራችን ኢትዮጵያ መምጣት የሚችሉ እቃዎች ናቸው እነዚህ። ከዛ በተረፈ እንዴት ነው የምናደርገው የሚባለው ነገር ደግሞ እነዚህን የተወሰነ ነገር ስነግራችሁ ኮራን ተመልካቾቼ ምናልባትም በጅምላ በብዛት በኪሎ ለምሳሌ ጫማ
ይዤ መጥቻለሁ በቃ እስከ 69 ኪሎ ድረስ ይቻላል ብላችሁ 69ንም ኪሎ ጫማ ማምጣት እንዳይመስላችሁ። እዚህ ጫማ ሙሉ ለሙሉ ማምጣት አትችሉ። ግን ምንድነው የሚደረገው ሲስተም በውጭ ሀገር ላይ እዛው ላይ ያላችሁ ልብስ ሊሆን ይችላል ቀደም የነገርኳችሁ የልጆች አልባሳት ከሆነ የልጅ ልብስ የሌለው ላይ ሌላ ሰው ጋር ነው እዛው ላይ ራሱን የቻለ ኮሙኒኬት ማድረግ ስለምትችሉ ኮሙኒኬት ታደርጋላችሁ። ከዛ በተረፈ እንግዲህ የሽፎኖችን የፀጉር ቅባቶችን በታትናችሁ ለሌሎች ሰዎች የሚሰሩ ሰዎች አሉ። ከሌ ነው ብያውን መጠየቅ አልችልም። እኔ ግን እዛ ኤሪያ ላይ ያሉ ሰዎችን መጠየቅ ትችላላችሁ። ወይም ደግሞ ወደዚህ ቢዝነስ ላይ ስትሄዱ ራሱን የቻለ እዛ ኤርፖርት ወይም ደግሞ ከዚህ ከኢትዮጵያ ከሄዳችሁ በኋላ እዛ ዱባይ ስታርፉ ራሱን የቻለ የነን ስራ የሚሰሩ እንደገና ደግሞ አልጋ ስታድሩ እዛ ደግሞ ራሱን የቻለ ብቻውን አይደለም አልጋ ይዛችሁ የምታድሩት ራሱን የቻለ እንደ ዶርም ማለት ነው ሼሪንግ የሚባል አልጋ ወይም ደግሞ ራሱን የቻለ ነገር ተጠቅማችሁ ስለሆነ የምታድሩት አይ ቲንክ 40 እና 50 ድርሃም የሚባል አይነት ብሮችን የሰማሁት ለአንድ ቀን አዳር። ስለዚህ ተጠቅማችሁ ነው የምታድሩት። እዛ እነዚህ ሰዎች ኢንፎርሜሽን ይነግሯቸዋል። ይህን ስራም ስለሚሰሩ ደግሞ ለራሳቸው ሲሉ ለእናንተ ብር ይከፍሏቸዋል። ማምጣት የምትችሉበት ሲስተም ነው ማለት ነው። ክቡራና ክቡራን ተመልካቾች በቀጥታ ደግሞ እንግዲህ ሁሉ ሳጠን ይሁሉ ስንሰራ ስለ ትርፋችን ደግሞ እናውራ። ወደ ዱባይ ሄዳችሁ እናንተ ቅድም እንደነገርኳችሁ 69 ኪሎ በኪሎ ግራም ቢከፈላችሁ 69 ሺህ ብር አላችሁ ማለት ነው። ወጪያችሁ 120 ሺህ ብር ነው ደርሶ መልስ ብያችኋለሁ ክቡራና ክቡራን ተመልካቾች። ከዛ በተረፈ ደግሞ ምንድነው ላፕቶፕና የተለያዩ ስልኮችን ይዞ መምጣት ይቻላል ተብሏል። በላፕቶፕ በአሁኑ ሰዓት ላይ እስከ 10 ሺህ ብር ድረስ ይከፈላል የሚባል ኢንፎርሜሽን ያለኝ መረጃ። ስለዚህ 10 ሺህ ብር ፕላስ የትኛውን ምድምርላችሁ መሰላችሁ 69 ሺህ ብር ሲደመር 10 ሺህ ብር ሲደመር እንደዚሁ ስልኮችን ይዛችሁ ብትመጡ ኦልሞስት ወደ 100 ሺህ ብር ወይም ደግሞ 110 ሺህ ብር አካባቢ ወይም ደግሞ 100 ሺህ ብር ብቻ አካባቢ እንትን ትላላችሁ ማለት ነው። ስለዚህ ስልክ የሚያስፈልጋችሁ ከሆነ ስልክ ይዛችሁ ብትመጡ የራሳችሁ የመቼም ትንንሽ ብር መቼም አታጡም አይደል እቃዎችን ይዛችሁ ለመምጣት። ስለዚህ ከዚህ ከኢትዮጵያ ስትሄዱም ደግሞ ራሱን የቻለ አጣችሁ ቢባል 20-30 ሺህ ብር ይዛችሁ መሄዳችሁ አይቀርም። ወደ ዱባይ የምትሄዱ ከሆነ በጣም ብዙ ኪሎግራም አይሙላላችሁ እንጂ እቃዎችን ታገኛላችሁ። በተለያዩ አይነት ሶሻል ሚዲያ ላይ ሲለቁ ትመለከታላችሁ። ካልሆነም ደግሞ ማፈላለግ ትችላላችሁ። ሶሻል ሚዲያ ላይ ሰርች አድርጋችሁ ብታዩዋቸው የተለያዩ የቱርና ትራቭል የሚሰሩ ሰዎች የሚሰሩ አሉ። እነዚህ እቃዎች ወደ ውጭ ሀገር እንዲላኩና የተለያዩ ተጓዦች ላይ እቃ ይዘው ገንዘብ ይከፍላሉና ዞሮ ዝም ብዬ ትርፉን ልንገራችሁ። በጣም ብዙ ሰዎች የማይናገሩ ሚስጥር ይመስላችኋል። እኔ እያንዳንዱ እቃ ነው የምነግራችሁ። ዱባይ ላይ በምን ያክል ይሸጣል፣ ኢትዮጵያ ውስጥ ላይ በምን ያክል ይሸጣል፣ ዱባይ በምን ትገዛላችሁ፣ ኢትዮጵያ ውስጥ ላይ በምን ይሸጣል የሚለው እያንዳንዱ ዲቴል የሱቁም ዋጋ ነግራችሁን። ግን እያንዳንዱ ከዱባይ ሊሆን ይችላል፣ ከቻይና ሊሆን ይችላል፣ ከቱርክ እንደያመጣጡ ሊለያይ ይችላል፣ እንደየቃዎቹ እንደየብራንዳቸው ሊለያይ ይችላል እንጂ ግን ፐርሰንቱን ላስቀምጥላችሁ ባለኝ ትክክለኛ መረጃ መሰረት እስከ 85% ድረስ ልዩነት አለው። ውጭ ሀገር የምትገዟት 15 ብር እዚህ ኢትዮጵያ ውስጥ ላይ 85 ብር ትሸጣለች። ኦልሞስት በጣም ብዙ ትርፍ አለው ማለት ነው። ስለዚህ በሻንጣውም ስራ ሊሆን ይችላል። ሻንጣ ሲይዟችሁ የሚመጡ ሰዎች ትርፍ ስላላቸው ነው። በነገራችን ላይ ከኢትዮጵያ ከራሳቸው እዚህ ፓስፖርት አስጨርሰው ቪዛ አስመትተውላቸው እህት ወንድሞቻቸውን ጓደኞቻቸውን እና አቋቸውንም ሰዎች ጭምር ይዘው ሄደው ከዱባይ እቃ ይዘው ይመጣሉ። ስለዚህ ጥቅም ስላለው ወይም ደግሞ አሪፍ ነገር ስላለው ነው ማለት ነው። ደግሞ ራሳችሁ ብትሄዱ ሞር ትርፋማ ትሆናላችሁ ማለት ነው ክቡራና ክቡራን ተመልካቾች። ስለዚህ ትርፍ የሚያክል አለው ካልኳችሁ እንዴት አድርገን እናስረክም የተወሰነ ፍሬንች ልስጣችሁ ክቡራና ክቡራን ተመልካቾች። ለምሳሌ እኔ ቡቲክ ቢኖረኝ መርካቶ የምረከብበት እቃ አለ። ወይም ፒያሳ ቢሆን ሱቄ ወይም መገናኛ ቢሆን ሱቄ ወይም ደግሞ ደሴ ወይም ባህር ዳር ወይም ጅማ ቢሆን እኔ ከአዲስ አበባ መርካቶ ሄጄ የምረከብበት እቃ ዋጋ አለኝ። ስለዚህ እናንተ ከዱባይ አምጥታችሁ ብሬ ድረስ ካመጣችሁልኝ ቤቴ ድረስ ካመጣችሁልኝ እቃውን ሆይኖት ለምንድነው ከናንተ ማልረከባችሁ? ስለዚህ አንዱ ራሱን የቻለ ሲስተም ምንድነው መርካቶ የሚረከቡ ሰዎች አሉ ራሳቸው።
የሚረከቡ ሰዎች አሉ። በቀጥታ እነዚህን ሰዎች በማናገር ትዕዛዝ በመቀበል ኦርደር በመቀበል መስራት ትችላላችሁ ነው። ሁለተኛ ሰፈራችሁ አካባቢ ሱቆች ሊኖሩ ይችላሉ። እነዚህንም ሰዎች ማናገር ነው። ሰፈራችሁ ውስጥ ልብስ ቤት የተለያየ ነገር ያላችሁን ሰዎች ይህንን ሲስተም መጠቀም ትችላላችሁ ነው። እሺ እንቀጥል። ከዛ በኋላ የኦንላይን የሚባለው ቢዝነስ ነው። የኦንላይን ቢዝነስን ደግሞ እቃዎችን ፖስት በማድረግ ያመጣችሁትን እቃ ወይም ደግሞ ወደ ዱባይ ልሄድ ነው እቃዎችን ላመጣ ነውና አመጣለሁኝ ምን ይመስላችኋልና እቃ የምትፈልጉት ካለ ኦርደር አድርጉኝ እዘዙኝ ብላችሁ የምታመጡት በካፒታል የተወሰነ ነገር ራውራላችሁ። ምን ያክል ገንዘብ ያስፈልገኛል፣ ካፒታል ስንት ነው ልትሉ ትችላላችሁ። እሱን የተወሰነ ሃይላይት ወይም ደግሞ ፖይንት ልስጣችሁ ክቡራን ተመልካቾች። ስለዚህ የሰው ለማምጣት ወይ ደግሞ የሰው ይዛችሁ ለማምጣት የሻንጣ ስራ ለመስራት ከ300 እስከ 400 ሺህ ብር ብታዘጋጁ ይመከራል። ምክንያቱም ራሱን የቻለ የባንክ ስቴትመንት ወይም ደግሞ ማስያዣ ብር የምትባሉ ከሆነ እነዚህን ብሮች ለማለፍ ይሄ ብር በነገራችን ላይ ማስያዣ የሚባለው ስትመለሱ የሚመለስላችሁ ብር ስለሆነ ከ300 እስከ 400 ሺህ ብር በአነስተኛ ካፒታል የራሳችሁን ዕቃ ይዛችሁ መጣችሁ ቢዝነሱን ለመለማመድ ቢዝነሱን ለመስራት ወደ ዱባይ ንግድ ወይ ነው ወደ ዱባይ ቢዝነስ ለመግባት ከ300 እስከ 400 ሺህ ብር ባጀት ብትይዙ ይመከራል፣ መያዝ አለባችሁ ነው። ከዛ በተረፈ ደግሞ ተውዤ እመጣለሁ ዝም ብዬ ካላችሁ ልክሰር ካላችሁም ደግሞ 100 ምናምን ሺህ ብር ይዛችሁ ዱባይ ደርሳችሁ መውጣት ትችላላችሁ። ብቻ የሚጠበቅባችሁ ፓስፖርታችሁን የወባ ወይም ደግሞ የወባ ምርመራና የተለያዩ ነገሮችን ማዘጋጀት ብቻ ነው የሚጠበቅባችሁ። በራሃ ቀምስ ወደ ዱባይ ንግድ ለመነገድ ምን ያክል ካፒታል ያስፈልገናል ለምትሉ ሰዎች እንደው ዘና ብላችሁ ሄዳችሁ ካለ ማምጣት 700 ሺህ ብር አካባቢ ገንዘብ ማዘጋጀት ይጠበቅባችኋል። ስንት 700 ሺህ ብር አካባቢ ካላችሁ ዱባይ ላይ ቅድም ባልኳችሁ መሰረት እያንዳንዱ ወጫችሁን ስላስቀመጥኩላችሁ እንዲህ አይነት ነገሮችን ይዛችሁ መምጣት ትችላላችሁ እና ክቡራን ተመልካቾች ከዛ በተረፈ ዱባይ ላይ ሄደን እቃዎችን ይዘን የምንመጣበት ቦታ የት ነው የሚባል ነገር የተወሰነ ጥያቄ ልትጠይቁ ትችላላችሁ። ዱባይ ላይ ሄዳችሁ እቃዎችን በቀናሽ ዋጋ የምታገኙበት ቦታ በነገራችን ላይ በጣም ብዙ ሰዎች ይናገራሉ። አጂማን ወይም ደግሞ ሻርጃ የሚባል ቦታ አካባቢ ላይ ምናልባት ስሙን ከተሳሳትኩኝ በጣም ይቅርታ። አጂማን ወይም ደግሞ ሻርጃ የሚባለው ቦታ ላይ በጣም በቪዲዮ ቡሌ ሰዎች ያሳያሉ። መስሉ ላይ ደስም እንደምትመለከቱት እኔም እንደማሳያችሁ እናንተም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ዞሮ ግን እናንተ ከዚህ ከኢትዮጵያ ውጡ እንጂ ስትወጡ እዛ በጣም ብዙ ሰዎች ስለሚያሳዩአችሁ ስለዚህ አጂማን ወይም ደግሞ ሻርጃ የሚባለው አካባቢ ላይ እቃዎችን በቅናሽ ዋጋ የምታገኙበትና የምትገዙበት ኤኒ ካዛ በቅናሽ ዋጋ የምታገኙበት የተለያዩ ሞሎችና የገበያ ማዕከሎች ያሉበት ቦታ ነው። ይህንን ይመስላል የዱባይ ንግድ ወይም ደግሞ የዱባይ ቢዝነስ ወይም ደግሞ በተለምዶ የሻንጣ ስራ የሚባለው ይህንን ይመስላል። በነገራችን ላይ የህንድም ቢዝነስ በተመሳሳይ ይሄ ነው። ምናልባት ዋጋው ከፍ ሊል ይችላል እንጂ ወይም ደግሞ የተለያዩ አይነት የአየር ትኬቱ ከመታመጡበት መንገድ እያንዳንዱ ነገር ከፍ ሊል ይችላል እንጂ አሰራር ሲስተም ወደ ዱባይም ወደ ህንድም ወደ ቱርክም ወደ ቻይናም ሄዳችሁ በዚህ አይነት መንገድ ነው እቃዎችን የምታመጡ። የተወሰነ ከዱባይ ለየት የሚል ነገር ሊኖር ይችላል። ምናልባት የበረራ ሰዓቱ አንዳንድ ፕሮሰሶቹ ትንሽ ለየት ሊሉ ይችላሉ እንጂ በዚህ መልኩ ነው ልላችሁ ፈልጋለሁ። ከዚህ ውጪ ሚስጥር የለም። ከዚህ ውጪ ሚስጥር ካለ ራሳችሁም ደግሞ ምናልባት እኔ እስከዚህ ድረስ ከነገርኳችሁ ሌላውን ነገር የተወሰነ ደግሞ ተመራምራችሁም ደግሞ መድረስ ትችላላችሁ። ቢቀርብላችሁ የምትፈልጉት የትኛውንም አይነት የቢዝነስ ሀሳብ ኮሜንት ቦታ ላይ ከስራ አስቀምጡልኝ። ቪዲዮውን ያያችሁ ሁላችሁ ኮሜንት ሳትሰጡ እንዳትወጡ። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እሰናበታለሁ።